ተግተው የሚጸልዩ ሰዎች ባህሪያት፣ አንደኛ በመንፈስ ቅዱስ ፍሬዎች በሙሉ የተሞሉ ወይንም የተቆጣጠሩ ናቸው። የመንፈስ ቅዱስ ፍሬዎች አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ እምነት፣ ስምንተኛ የዋህት፣ ዘጠነኛ ራስን መግዛት ነው። በእነዚህ ሁሉ የተሞሉ ናቸው። ተግተው የማይጸልዩ ሰዎች ደግሞ በስጋ ስራዎች የተሞሉ ናቸው። መጽሐፍ ሲናገር የስጋ ስራም የተገለጠ ነው ይላል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው ይላል። የሚጸልዩ ሰዎች ባህሪያት ሁለተኛ በድምፅ የተሞሉ ናቸው። የእግዚአብሔርን ድምፅ ይሰማሉ፣ ራእይ ያያሉ፣ ህልም ያልማሉ። በመንፈስ ቅዱስ ተሞልተው ትንቢትም በእምነት ይተነብያሉ፣ በጸጋም ተሞልተው ይተነብያሉ። ተግተው የሚጸልዩ ሰዎች ባህሪያት ሶስተኛ የነገን ራእይ ከጌታ ይቀበላሉ። ለምን እንደተፈጠሩ ከጌታ ሰምተው ከተፈጠሩበት ዓላማ ጋር ለመገናኘት ራእይን ወይንም ህልምን ይቀበላሉ። ተግተው የሚጸልዩ ሰዎች ባህሪያት አራተኛ የቤቱ ቅናት ይበላቸዋል፣ ወይንም ትውልድ ሲጠፋ እጅግ በጣም በቅናት ተሞልተው ይቃጠላሉ፣ ለትውልድ ይጨነቃሉ። ተግተው የሚጸልዩ ሰዎች ባህሪያት አምስተኛ በመፍትሄ የተሞሉ ናቸው። ከችግር ጓደኝነት ይልቅ መፍትሄዎችን በመፍጠር ወደፊት የሚገሰግሱ እና የሚፈጥኑ ናቸው እንጂ በችግር ታስረው በሰፈር የሚቀሩ ወይንም የሚማረሩ ሰዎች አይደሉም። በውስጣቸው ያለው መንፈስ ቅዱስ ኃይል ባለመፍትሄዎች ያደርጋቸዋል።